ሊያተርፍሽ ይችላል ወስኖ። አንቺ ጭንቅላትሽ ካልሰራ ግን እሺ። አሁን ለምሳሌ ሌትስ ሴይ ዲስ አንድ ሁለት ሰዎች መጡ። አንዷ ተበድላለች፣ አንዷ በድሏታል። ወሰነላት፣ ቀጣው፣ ህጉ ሰውየውን ቀጣው። ይቺ ሴት የነበረችበት ሁኔታ ልክ እንዳልሆነ ተረድታ እስከዛሬ ስተራመዳቸው የነበራቸው ነገሮች እዚህ ጋር እንዳደረሳት ተረድታ ልክ እንዳልሆነ ተረድታ መብቷን አውቃ ራሷን ለመለወጥ በራሷ ላይፍ ሙቭ ኦን ካላረገች ጭንቅላቷ እንደድሮ ከሆነ ይለያያሉ፣ ይቀጣላ ሰውየው። በውስጥ ደግሞ ከአንድ ወር ከአንድ አመት ወይ ከሁለት አመት በኋላ ተመልሶ ይገናኛሉ፣ ሊገናኙ ይችላሉ እንደገና። ለምን? ጭንቅላቷ ገና ነው። ህግ የፈለገ ቢፈርድልሽ እዛ ነገር ውስጥ እንድትገቢ የሚያደርግ ጭንቅላት አስተሳሰብ ካለሽ አትለውጭም። ፍርዷን መስራት አለብሽ። እዚህ ጋር ሳይሆን እዚህ ጋር መስራት አለብሽ። አብዛኛው ሰው የሚስተው ለዛ ነው። ይሄ ምግብ የሚመገብ አይመስላቸውም። ይሄ ጭንቅላት እዚህ ጋር የሚያዩት ተመጋቢ አይመስላቸውም። የሆነ ዝም ብሎ ማሽን ነው የሚመስላቸው፣ የሚሰራ ማሽን ያለምንም እንትን ማለት ነው፣ ያለምንም ምገባ ምግብ። ልክ መኪና እንትን ጋዝ ወይ ደግሞ ዋሬቨር ታንክ እያደረግሽ አይደለም የሚሄደው አይደለ? ነዳጅ እየሰጠሽ ነው አይደለ መኪና የሚሄደው። ይሄ ዝም ብሎ የሚነዳ ነው የሚመስላቸው፣ በዚህ የሚነዳ ነው የሚመስላቸው ብዙዎቹ። እና ለምን ስለ ጭንቅላታችሁ ስለ ሜንታላችሁ ይሄን ያህል ኬር እንደማይሰጣችሁ አይሮ ነው። ምን ይሰጣችኋል? ይሄ ከጥይትና ከዱረንና ከንትን የተረፈ ምንም እኮ አይመስላችሁ። ምንም ለእነሱ ራሱ እየተሰደቡ ምን ባሪያ ነው። እኛ ስክላቨሮች ነው። ስለ መብት ማውራት ምን እንጃ። በጣም ኤክስትሪም ሉክሰስ ነው ብሏል ዲሞክራሲ ኃይሌ ገብረስላሴ ለዚች ሀገር በቀን በቀን እየተረገጡ እንደመኖር እና ኢዝናር ኢዚ ብሏል። የተለመደ ነገር ወዲያውኑ መቀየር፣ የተለመደ ሲስተም ወዲያውኑ መቀየር በጣም ከባድ ነው። አንድ መቅጣት አለበት፣ መደፍረስ አለበት። ተባብረን እንደዚህ አይነት ነገር እኔ ብዙ ሰው ለምኛለሁ። ገባችሁ? ብዙ ግን ጠጥቶ ተሰድቦ ጭራሽ አንበሳ አውርዶ በውስጥ በኩል ለምኖ ነው የሚሄደው። ጌታዬ ምን አይነት እንዱ ከብቶች ናችሁ ግን! ኧረ በይኔ እንጫወት እባክሽ። እየተጫወትን ነው እንዴ? ለዛ ነው እኮ ቅድም ያልኩሽ። እኔ የራሴን ጭንቅላት፣ የራሴን ልብ፣ የራሴን ኢሞሽን አውቀዋለሁ። ገብቶኛል አይደለም? ምን ወደ ምን ሊሄድ እንደሚያስችል ገብቶኛል። አሁን ራሳችሁ ላይ ፎከስ ማድረግ ከጀመራችሁ ሜንታላችሁ የእናንተ ኢሞሽን ምን እንደሚፈልግ እሱ ላይ ፎከስ ማድረግ ከፈለጋችሁ እመኑኝ አትመኑኝ ለሌላ ጊዜ የላችሁ። እንኳን ለሌላ ሰው ይቅርና ለገዛ ፋሚሊያችሁ ራሱ ጊዜ ላይኖራችሁ ይችላል። እመኑኝ በጣም ያን ያህል ቢዚ ነው የምትሆኑት። ቢካዝ ስንት የምትሰሩት ስራ እንዳለ ትረዳላችሁ። ስሜታችሁ ላይ ስንት መስራት ያለባችሁ እንዳለ ነገር ትረዳላችሁ። ሜንታሊ ጭንቅላታችሁ ላይ ስንት ነገር መስራት እንዳለባችሁ ትረዳላችሁ። ያን ሁሉ ብትጽፉት ሊስቱ ብዙ ነው እና መቼ ልታደርጉት ነው? 24 ሰዓት ነው በአንድ ቀን ያላችሁ። 6,000 አስገብኝሽ ፍልጅ እናትሽ ትሰሩበት ነው አካውንት ነው እያልሽ የእናትሽ አካውንት አዲስ ነው እያልሽ ንገሪያቸው። የሀዳኮኝን አካውንት ፎሎ ያደርጋችሁ ፋሚሊ 5,000 ደርሰናል። 6,000 ነው ጎሉ። እንደሆነ ምክርና ዝክር ነው የምትቀበሉት የኔ ልጆች፣ ሂዱበት። ግን እኔ ግን እንደዚህ ለፍቼ እኔን የመሰለ ጀግና ለመፍጠር ያንዳንድ ያለ እስቲ ከኔ ደግሞ እስቲ እንደኔ ጀግና ውጡና ስቶፕ በሉ። ሄዱበት። አረፋም ወይኔ የኔ እናት ሳምሪ በጣም ትልሻለች። አሚንዬ በሉ አሁን የአካውንት የጂጂ ክያ ነው። ሄዱበት ፋሚሊ ትሪፕ ላይ እየመጣችሁ ፎሎ አድርጉ። ምስራቅዬ ምንም አልተፈጠረም። ዝም ብለን እያወራን አይደለም፣ ግን በቃ በአጠቃላይ ስለ ፋሚሊ ምናምን አማረባት አይደለ? ወፈረች በአንድ ጊዜ። ፍርጥር አይደለም፣ ብዙ ስራ አለ ገና። ሞዴል ትሆኛለሽ። ሳምሪ ላንድ ሮቨር ካልገዛው ላይ እየተጨናነቀች ነው። እኔ ላንድ ሮቨር አልገዛም ብዬ እየተጨናነ 3 ወር መኪናን በማየት በመራመድ 17 ሰው በማሳየት እናቷ አንድ ቃል ልትገዛ ብላ 17 ጊዜ እያየች አስቸግራታለች። እንደዚህ ነን እኛ። አትሳፍሩኛ፣ ሼም አታስይዙኝ፣ አታሽከርሙኝ። ምንድን ነው ሳምሪ ታገባለች እያላችሁ ነው?
ኧረ አይደለም፣ አምሮባታል። ሳምሪ ቦይፍሬንድ አለሽ? ያው ወደ ሌላ ቶፒክ መጣች። ይሄ እኮ ቶፒክ አይደለም፣ ኖርማል እኮ ነው። ለምን በውስጥ አትጠይቂኝም? በውስጥ ለምን አነጋገርም? ጥያቄ እኮ ነው። በአድማጭ ተመልካቾች እኔ ለአድማጭ ተመልካቾቼ ላስረዳቸው የቀን ውሎዬም ብለሽ አንቺም ጀምሪያ ዩቱብ ስሪ። የቀን ውሎ አንድ ይኖረኛል፣ አንድ አይኖረኝም፣ አይታወቅም። አይታወቅም። እርግጠኛ ሰው እነግርሻለሁ። ይኖረኛል እንዴ? ምን አይነት መልስ ነው? እርግጠኛ ሰው እነግርሻለሁ። ቦይፍሬንድ ከሱፐር ማርኬት የሚመጣ እንትና ይኖረኛል። ምን አይነት መልስ? እርግጠኛ ሰው እነግርሻለሁ። ሙሉ አይባልም። ለጊዜ የለኝም ነው የሚባለው እንጂ አንዴ ይኖረኛል፣ አንዴ ይኖረኛል። እሺ ሙሉ ለሙሉ በዛ ሰው ላይ ስትተማመኝበት እነግርሻለሁ። አረ ደዛ ስትተማመኝ እንዲህ ነው የሚባለው። የለኝም እስከምትተማመኝ ድረስ የለኝም። አንዴ ይኖረኛል፣ ድረስ የለኝም ስለምታመንበት አለ የሚባለው እስከምተማመንበት አይደለም። የማንንም ውጃን ደግሞ እንዳታመጭብኝ። አሁን ደግሞ አሁኑ የማያስተማመን በአንድ ቀን ማስተማመን አለበት እንጂ ከመጣ አሁንም ደግሞ ልትሰሪ ነው እንዴ? አሁንም ልትሞርጂ ልታስተካኪ ገና ልትቀርቢልኝ ነው እንዴ? በራሴ ስሜት ተሰርቶ የመጣ የጨረሰ ያለቀ እንዴ? ገና እስከምተማመን ገና ጸባይ ምናምን ልታስተካኪ ነው። ቁመት ወርጭ ምን አይደለም እንዴ? መቆየት አለብሽ ከዛ ሰው ጋር ብዙ አመት ምናምን ነገር። እሱን ነው እያልኩሽ ያለሁት። ኖ እንደዛ ለምሳሌ ለትንሽ ወር የምታውቂው ሰው ሙሉ ለሙሉ ተማምነሽ አውት ያለሽ ለትንሽ ወር የምታውቂው ሰው አለ እንዴ? ቦይፍሬንድ አለሽ ብላ ጠይቀኝ። አሁን ደግሞ ለትንሽ ወር የምታውቂው ሰው ምንድን ነው የምትፈልጊው? ዳኩ መልስ ነው ወይስ ማብራራት ነው? የጨረሰ ሰው በቃ ዚስ ማይ ቦይ ዚስ ማይ ማን ዚስ ማይ ማን የምትይው በቃ ይሄ ወደዛ ያለ እስከዛ ድረስ ግን አይተሽ እንጂ አስተካክላለሁ። እግዚአብሔር ምስክሬ ነው፣ ይስተካከላል። ይሄ ጎል እየተነጋገርን ነው። ሜትር ከምናምን ሜትር ከምናምን የተማረ አካውንቱ ሜትር ከምናምን ባህሪ ሜትር ከምናምን ቤተሰቡ ሜትር ከምናምን ሁሉ ነገር ጨርሰሽ እኮ ሁሉ ነገር እኮ አልቋል። ግን መቆየት አለብን ነው የምልሽ። አሁን ልልሽ አልችልም። እና እኮ ጋራጅ አይደለንም እያመጣሽ የተበላሸ ነገር እያስተካከልሽ አይገባሽም። መቆየት አለብን። ታይም ጊዜ ራስ ረዷት ጉድበል ጎንደር ጊዜ መቆየት አለብን። ጊዜ መቆየት አለብን። አሁን ይህንን ሰው ምን ያህል ታውቂዋለሽ ስትይ 1 አመት ማለት አለብኝ። ገባሽ? እንደዛ ማለት ፈልጋለሁ። 1 አመት 1 አመት ሳላውቅ እኮ ነው በህይወቴ ትልቅ ስህተት የሰራሁት። ትቀልጃለሽ እንዴ? እንደገና ስህተት የምሰራ ይመስልሻል? ሄዱበት እስቲ ደብል ነው ጋይስ። 1 ወር እኮ ነው ስህተት ያሰራኝ ህይወቴ ውስጥ። እንደገና አሁንም በወር ውስጥ አዋለኝ ብዬ እንድነግርሽ ጠብቂያለሽ አለ እኮ። አመት ሲሆን እነግርሻለሁ። የሀቢባ አሽቃባጭ ነኝ። ስማ ሲያስቅ የሀቢባ አሽቃባጭ ነኝ ትላለች። አመት ከደፈነ ቦይፍሬንድ ተባብለን አመት ስለቆጠረም አይደለም ስነ ስርዓት ያለው ሰው ነው። መንጥት ጂጂ አቤል ነው ይወደው። ማን ነው ደግሞ አቤል? ጂጂ አቤል ነው። የማን ነው አቤል ደግሞ? ትክክል ጎበዝ። ልክ ነሽ የኔ ቆንጆ የኔ እናት። አመሰግናለሁ። ፋሚሊ ፎሎ እያደረግን እሺ። ሀዳኮየን አዲስ አካውንት ነው የከፈተችው። የድሮ እንዳይመስላችሁ ደግሞ አዲስ ነው። አዲስ አካውንት ከፍቻለሁ። አዲስ ነው የድሮ። አብዛኞቹ የድሮ መስሏቸው አርጊያታለሁ ይላሉ። ኧረ አዲስ ነው አካውንቴ ተዘግቷል ብለሽ እየነገርሽልኝ። ፋሚሊ አዲስ ነው አካውንታ ተዘግቷል። አሁን ደብል ነው ደብል ነው ይመስለኛል። ስሙ እንትን ስለሆነ አንድ አይነት ስለሆነ ተምታቶባቸው። ያ ልለውጠው እንዴንስ ብሌንዬ ቴንኪዩ። ምን ብለሽ ትለውጪው አላውቅም። ምን ብለሽ ትለውጪው አላምንም። የኔ ቆንጆ ግን ቢያንስ አሁን ለምሳሌ ብዙ ነገር ትትይበታለሽ፣ ተወስኝበታለሽ። እዛ ነው
ምን የኔ እናት በሚካኤል ምን አዳኮዬን ፎሎ ያደርጋችሁልኝ ፋሚሊ አይ ዶንት